ፕሮፌሽናል ያና ነኝ። እንዴት ናችሁልኝ? እንኳን ወደ ያና ዩቲዩብ ቻናሌ በሰላም መጣችሁ። ለዚህ ቻናል አዲስ ከሆናችሁ ቪዲዮን ከመጀመራችሁ በፊት ሰብስክራይብ አድርጉ፣ ደወል ምልክቷን ተጫኑ። ቪዲዮውን አይታችሁ ደግሞ ከወደዳችሁት ላይክ፣ ሼር፣ ኮሜንት ለጓደኞቻችሁ ደግሞ ሼር አድርጋችሁ ይማማሩ። እንማማር። ሙያዬ ሼር አደርጋችኋለሁ። ወደ ቪዲዮ። የባብል ጥፍር አሰራር ውሃ ተጠቀምኩኝ። ውሃና ሳሙናውን በደንብ አድርጌ እንድመታው። ሳሙና የተጠቀምኩት ሴራቪ ነው፣ የፊታችን ሴራቪ። ምንም አይለውም ለጥፍርም ብንጠቀም እና ማንኛውም ፈሳሽ ሳሙና እንደሚሆን ለማሳየት ነው ሴራቪ የተጠቀምኩኝ። በባለፈው ላርጎ ተጠቅሜ ነበር። ላርጎም ይሆናል፣ የእቃ ሳሙናም ፈሳሹ ይሆናል፣ እጅ የምንታጠብበት ሳሙናም ይሆናል፣ የፊታችን ሴራቪም ይሆናል ማለት ነው። ማንኛውም ፈሳሽ ሳሙና በውሃ አድርገን ብንመታው ባብል ሊወጣበታል ማለት ነው። ያን ባብሉ ጥፍር እንዴት እንደምንሰራ ላሳያችሁ። አሁን ላርጎ በባለፈው ተጠቅሜ ጥፍራችን ጣታችን ሊነካው ይችላል። እንዴት ነው ምናምን ኖ ምንም ችግር የለውም። አንደኛ ከተሰራን በኋላ እንታጠዋለን። ከዛ በፊት ደግሞ ዩቪ ላይት ስናስገባ ጥፍራችን እንዳይጎዳ መጀመሪያ ሰንስክሪን እንቀባዋለን። ለምን ሰንስክሪን እየተቀቡ ደግሞ አንድ ቀን ቪዲዮ ሰራላችኋለሁ፣ ለተማሪዎቼ አሳያችኋለሁ ማለት ነው። ለምንድነው ሰንስክሪን የምንቀባው? ጣታችን እንዳይጠቁር፣ ዩቪ ላይቱ እንዳያጠቁረው፣ እንዳያጨማድደው ነው የምንጠቀመው። ሰንስክሪንም ስለተቀባ ጣቶቻችን ባብሉ ቢነካም ባይነካም ችግር የለውም። አንደኛ ደግሞ ልክ ሙሌት ከተሞላ በኋላ ጥፍሩን ሽላ ከቀባ ነው በኋላ ቶፕኮት ቀብተን ነው ባብሉን የምንጠቀመው እና ባብሉ ጣታችን አይነካውም ማለት ነው። ላርጎ ብትጠቀሙ ምንም ችግር የለውም። ለምን የተገኘውን ፈሳሽ ሳሙና መጠቀም ስላለብን ነው። በሁሉም ምሰራላችሁ። ይሄ ክሮም እንዴት ነው ያረኩኝ? ሽላክ ላይ መጀመሪያ ቀባሁት። ሽላክ ከተቀባ በኋላ ቶፕኮት አረኩኝ። ሽላኩ 60 ሰከንድ ይደርቃል። ቶፕኮት ደግሞ ሳይደርቅ ቶፑን ሳይደርቅ ቶፕ ተቀባን፣ ደረቀ 60 ሰከንድ። ቶፑን ከተቀባ በኋላ ክሮም ይታሻል። ክሮሙን ካሸውት በኋላ ቶፕ ደግሞ ድጋሜ ይጠቀማለሁ ማለት ነው። ቶፑን ሳይደርቅ ቶፕ ኮት ከቀባሁት በኋላ ሳይደርቅ የምንጠቀማለሁ ማለት ነው። ባብሉን አረገዋለሁ። ይሄ ለምንድን ነው በድሪል የመታውት? ሳሙናውን በደንብ ደቃቃ ባብል ስለፈለግኩኝ ነው። አሁን በፑሸር አድርገን ዝም ብለን መታ ካረግ ነው ወፈር ያለ ባብል ይሆንልናል ማለት ነው። አሁን ዲዛይኑ የፈለኩት ግን ደቀቅ ያለ ባብል ስለፈለኩኝ ነው እንደዚህ የተጠቀምኩኝ። ቶፕኮት ቀባሁኝ ማለት ነው። ቶፕኮቱ ሳይደርቅ ምን እንጠቀማለን? ባብሉን እንጠቀማለን ማለት ነው። የተመታ ሳሙና እሱን እናረግበታለን። ባብሉን ቶፕኮቱ አይደርቅም ብያችኋለሁ። 2 ጊዜ ነው ቶፕኮት የተጠቀምኩት። አንደኛ ቶፕ የተጠቀምኩት ለክሮሙ እንድናሸው እንዲይዝልን ነው። ሽላክ ብታረጉ ቶፕኮት ሳትቀቡት አይዝም። ይሄ ነው። ከዛ ድጋሜ ደግሞ ከታሸው በኋላ ክሮሙን ቶፕኮት አረግ፣ ከዛ ባብሉን አድርገን እናደርቀዋለን። የምናደርቀው ችግር የለውም 60 ሰከንድ 30 ሰከንድ ይደርቅልናል። ያው ሳውጣ ግማሹ ባብል ትንሽ ይቀረዋል፣ ግን ስንጠርገው ከስር የቀረ ቀርተዋል ማለት ነው። በሶፍት አድርጌ ደግሞ ጥርቅ አደርገዋለሁ። ጠርገው አለ ግን ደቃቃ ሸከር ያለ ደቃቃ በጣም የሚያምር ነው የሆነልኝ። በጣም ነው የወደድኩት። ክሮሙ ሮዝ ጎልድ ነው፣ በጣም ነው የሚያምረው። ሮዝ ጎልድን በጣም ነው የተመቸኝ። ከዛ ደግሞ ወፈር ያለ ባብል ፈልጌ ነው በፑሸር መመታ። ያው
በፑሸር አድርጌ ደግሞ መተዋለሁ እና የምትፈልጉትን አርት እንድሰራላችሁ ከፈለጋችሁ ጻፉልኝ፣ ኮሜንት ላይ ጻፉልኝ፣ እሰራላችኋለሁ። እና ገናዬ ቶሎ ቶሎ ፖስችልኝ ላላችሁኝ እህቶቼ ደግሞ እሺ አዳዲስ አፕዴት የተደረጉን አርትን መስራት ስለምፈልግ ነው። አዳዲስ አርት የተደረገን አርት ዲዛይኖችን እየሰራሁ ፖስትላችኋለሁ። ሰብስክራይብ አድርጉ፣ ለጓደኞቻችሁ ሼር አድርጉላቸው፣ እንማማር። እኔም ደግሞ ሙያዬን ሳልደበቃችሁ እግዚአብሔር ይረዳኛል። የምሰራውን እንዳለ አዳዲስ አርት የሆኑትን ለእናንተ ሼር አደርጋችኋለሁ ማለት ነው። እወዳችኋለሁ። ቴንኪ ሶ ማች። እና የፊታችሁ ሳሙና ማድረግ ይቻላል ማለት ነው። ይኸው ደረቀ። አሁንም በሶፍት ጥርቅ አደርገዋለሁ። በጣም ነው የምትወዱት። እዛ ይቀራል ማለት ነው ባብሉ። እና ምንም አይነት ጣታችሁ እንደዚህ ሳሙና ምናምን ቢነካችሁ ምንም ችግር የለውም። ስለምንታጠበው ምንም ጉዳት የለውም። ያው ቶፕ ኮት ተጠቀምኩኝ። ቶፕ ካረኩኝ በኋላ ቶፑን ሳይደርቅ ባብል እንጠቀማለሁ ማለት ነው። ባብሉ እንጠቀማለሁ። ፑሸር የምመታው ወፈር ያለ ባብል እንዲሆንልኝ ነው። በደንብ መምታት አለብኝ ማለት ነው ባብሉ። እና ሀሳብ ለምትሰጡኝ፣ ለምታበረታቱኝ ኮመንት ያናዬ አሪፍ ነው፣ ይሄ ልክ አይደለም፣ ይሄን አስተካኪ ምናምን ለምትሉኝ እህቶቼ ቴንኪ ሶ ማች። ወዳቸዋለሁ በጣም ነው ማለት እኛ ኮመንት ባይኖር ኖሮ እና አስተያየት ባይኖር ኖሮ እንደዚህ እኛም እየበረታን አንሄድም ነበር። ሞር ደግሞ አሪፍ እንድንሰራ የምትረዱን እናንተ ናችሁ። በእናንተ ኮመንት ነው አሁንም በድጋሚ አሪፍ የምሰራላችሁ ማለት ነው። ይሄን ባብል ግን በጣም ስለወደድኩት ነው 2 ጊዜ 3 ጊዜ የምሰራ እና በአካል በጣም ነው የምትወዱት። በጣም ነው የሚያምረው። እንደዚህ ቪዲዮ ማለት እናንተ ሰርታችሁ ታይታላችሁ። ሞር ከቪዲዮ በላይ በአካል በጣም ነው የሚያምረው። እኔ በጣም ነው የተመቸኝና ክሮም ደግሞ የተለያየ ክሮሞቹን እየተጠቀማችሁ ቶፕ ኮት እያደረጋችሁ እንደዚህ ባብሎችን እየተደረጉ መስራት የድሮ የሚባል ነገር የለም። 90ም እንደዛው። በ90 ደግሞ ኔክስት ዊክ እሰራላችኋለሁ። 90 ሰርቼ ባብሉን አድርጌ ደግሞ አሳያችኋለሁ። እነዚህ ነው የሚመስሉት። በጣም ነው የሚያምረው። እኔ በጣም ነው የወደድኩት። ለዛ ነው ደጋግሜ የምሰራ። ግን ለእናንተ ደግሞ አብራሪልን አልገባንም እንዴት ነው በሳሙና የሚሰራ ምናምን ስላላችሁኝ ነው። ድጋሜ ደግሞ በዚህ ሳሙና ፊታችን በምንታጠብበት ሳሙና፣ እጃችን በምንታጠብበት ሳሙና፣ እቃ በሚታጠብበት ሳሙና፣ በማንኛው ሳሙና ይሆናል። ፈሳሽ ሳሙና ለምን ብትሉኝ ምንም ጥፍሩ አይነካውም። የኛ ጣት ስለማይነካው ከላይ ነው ቁጭ የሚለው ባብሉ። ምንም ጉዳት የለውም ማለት አንዳንድ ተማሪዎቼ ጉዳት የለውም ምናምን ለምትሉኝ ምንም ጉዳት የለውም። በቃ ባብል ነው። ከላይ ነው ቁጭ ያለው። ቶፕ ኮት ተደረገ። ከስር ሽላክ አለው፣ ቤዝ ኮት አለው፣ ከዛ ደግሞ ቶፕ ኮት አለው። ከዛ ቀጥሎ ነው ከላይ ባብል የምንጠቀምበት ማለት ነው። ባብሉ ከደረቀ በኋላ ደግሞ ጥርግ ማድረግ በቃ። ከዛ ፊኒሽንጉ መታጠብ ጣታችሁ ምንም ባብል ምንም አያር ለምትሰጉ እህቶቼ ላርጎም ሆነ ጣታችን ስለማይነካው ምንም ችግር የለውም። አጠገባችሁ ያለ ባብል መጠቀም ነው ግዴታ። ሴራቪ ምናምን መሆን አይጠበቅበትም። ያው እዚህ ጋር አካባቢ አይነካውም። በቃ በጥንቃቄ ነው የምናደርገው። ቶፕ ስንቀባ እኮ ሲጀመር ጣታችን አንቀባውም። የተቀባ ሽላኩን ኪቲኮ ኤሪያ ጠብቀን ነው ቶፕ ኮት የምንቀባው። ቶፕ ኮት ከተቀባ በኋላ ባብሉ እንጠቀማለን። አረፋውን ካረግን በኋላ ይደርቃል። ከደረቀ በኋላ ደግሞ ጥርቅ ማድረግ ወደዚህ አንደርስ ምንም ጭራሽ። ከዛ ደግሞ ዩቪ ላይት ስታስገቡ እንደነገርኳችሁ ጣቶቻችሁ ሰንስክሪን ተጠቀሙ። ዩቪ ላይቱ እንዳይጎዳው ጣታችን ማለት። ዩቪ ግላቭም ሰንስክሪንም ብንጠቀም አሪፍ ነው። ኔክስት ዊክ ላይ ደግሞ አሪፍ ትምህርት አዘጋጅላችኋለሁ። እንዴት ነው ለምንድን ነው የሚጠቅመው ሰንስክሪን፣ ዩቪ ግላቭ ምናምን የምንለው ነገር አሳያችኋለሁ ማለት ነው። ጣቶቻችን እንዳይጠቆር እንዳይጨማደድ ምናምን ዩቪ ግላቭ ብንጠቀምና ሰንስክሪን ብንጠቀም የተመረጠ ነው። ይህን ይመስላል። አያምርም? እኔ በጣም ነው የወደድኩት ጌታን። ወይኔ እና እኔ ለእናንተ
ሁሌ ይሄን ሳብራራላችሁ ስቀርጽላችሁ ከስተመር በሚቆይበት ሰዓት በቃ ይሄን ደግሞ እዩት 90 ነው አይን ነው የሰራሁት። ይሄን ደግሞ እየሰራሁኝ አሳያችኋለሁ ማለት ነው። እንዳሳያችሁ የምትፈልጉ ኮሜንት ጻፉልኝ። ከዚህ የበለጠ 1 2 3 የሚሆን አይኖችን እንደዚህ እሰራላችኋለሁ ማለት ነው። በጣም የሚያምር አይን ነው የሰራሁት እና ለእናንተ ቀርጬ ስፖስትላችሁ ደስ እያለኝ ነው። እናንተ ትጠቀማላችሁ በማለት ነው። አሁንም ተጠቃሚ ናችሁ፣ እኔም ደግሞ ተጠቃሚ ነኝ። ደስ ብሎኝ ነው ማስተምራችሁ። ቴንኪ ሶ ማች። በጣም ነው የምወዳችሁ። እዩት በባብል የተሰራ ማንኛውም ባብል መጠቀም እንችላለን ብያችኋለሁ። አሁን በሴራቪ ሳሙና ነው የሰራሁላችሁ እና ማንኛውም ሳሙና በቤታችሁ ያለው እንደዚህ አድርጋችሁ መስራት ትችላላችሁ። ቀይ ጠርዝ እንሞርድላችሁ መጨረሻ ላይ ያለ። ቀጥለ ደግሞ ይሄን አይን የምን አይን ይመስላል እኔ አላውቀውም። ዝም ብዬ ነው የሳልኩት፣ በ90 አድርጌ ነው የሳልኩት። ግን አሰራሩን እንዳሳያችሁ የምትፈልጉ እህቶች ኮሜንት ላይ ጻፉልኝ። ምን ያህል ሰው እንደዚህ አይን ምናምን አሰራር መስራት እንደሚፈልግ አይቼ ይሄን ደግሞ ድጋሜ እሰራላችኋለሁ ማለት ነው። ቴንክ ሶ ማች። ወዳችኋለሁ። ባይ። ቪዲዮ ስላያችሁ፣ ስለተከታተላችሁ፣ ሀሳብ ስለሰጣችሁ፣ ስለተማራችሁ ቴንክ ሶ ማች። ወዳችኋለሁ።